ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮች እንዴት አላችሁ? እንግዲህ በምስሉ ይሄ የምትመለከቱት በምዕራብ ጎጃም ዞን በተለይ ደግሞ ልዩ ቦታ ዱር ቤቴ ተብሎ በሚታወቀው እንግዲህ አበባው እያሴ ሲባል እንዲሁም ደግሞ ሙሉቀን እያሴ ወንድሙ ባለፈው ቸው መባሉ ይታወሳል። ዛሬም ደግሞ ይሄ ቸው ተብሏል ማለት ነው። በጣም የሚገርም እንግዲህ ወንድማማቾች መከላከያ ባደረገው ኦፕሬሽን እስከ መጨረሻው ቸው ተብለዋል። ይሄ ወንድሙ እንግዲህ በቀረጽ መልኩ እንግዲህ እየሰበሰበ በሚገኝበት እጅግ ከፍተኛ የሆነ እንግዲህ በዛ በተደረገ ኦፕሬሽን ነው። በተለይ በምዕራብ ጎጃም ዞን ዱር ቤቴ ከተማ ዙሪያ ሲንቀሳቀስ የነበረ መሆኑ መረጃዎች ያመላክታል። አዝ በፊት ወንድሞቸው ሲባል እሱ ደግሞ ከሱ ሳይማር ቀርቶ ዛሬ ደግሞ እሱ በተረው ቸው ተብሏል ማለት ነው። እጅግ ይገርማል። ሌላኛው ጉዳይ ደግሞ ሀገራችን ኢትዮጵያ ከራሻ ሰራሹን ኤስዩ 30 MKI ተብሎ የተሰኘው ነው የአምስተኛው ትውልድ ዘመናዊ ተዋጊ ጀት በቅርቡ እንደምትረከብ የቱርክ ዜና አገልግሎት ማለት የራሻ ዜና አገልግሎት ስፑትኒክ አሳውቋል ማለት ነው። ስፑትኒክ ይሄ ዜና አገልግሎት የሰጠው የራሳቸው የራሻ ዜና አገልግሎት ነው። ለኛ ለኢትዮጵያ እንደሚያስረክቡ እጅግ ልንኮራ ይገባን። እንግዲህ በኮንፊደንስ ለሀገራችን ይህን ያህል መናገሯ ብሎም ስለ ብሪክ ያላት ትልቅ ተስፋ እኛ ልንኮራ ይገባን እንጂ በጎጥ በብሔርተኝነት በጠባብ በትንሹ እየተሽሎከለክነ ዛሬ ሀገርን ወደ ሌላ ነገር ለማድረግ ከማሰብ መቆጠብ አለብን። አስበን ማሰብ ነው ያለብን። አስበን ማሰብ አለብን። አስፍተንም ማሰብ አለብን እንጂ እንደወረደ ሳናስብ መናገር አያስፈልገንም። ለሀገራችን የሚያስፈልገው ለሰላም ነው። ለሰላሙ ደግሞ ይሄ ጎጠኝነት የዳቦ ስም ሰጠን በሸኔ በፋኖ የምንነግደውን ቁማር ብንተው የሚል አመለካከት ለመናገር እፈልጋለሁ። እዚሁ ጋር የይዘን ቀጥታ የምናልፈው ሰሞኑ መነጋገር የሆነው አንዱ አጀንዳ አለ። ከቱርክ አስገባች ምናምን እየተባለ ነበር። ሀገራችን ደስ ይላል። እነዚህ እኮ የሚገቡት ለዚህ ለተራ ለጎጥ አይደለም፣ ለሀገር ህልውና ጉዳይ ነው። በዚህ ልንኮራ ይገባል። ሀገራችን የህልውና ጉዳይ አንድ ነገር ሰከን ብለን ማሰብ አለብን። ይሄ መንግስት ችን ሀገር ቢተው ማን ነው የሚረከም? ፋኖ ነው? ሸኔ ነው? ወይስ ማን ነው? ወይስ ለባዳ ሀገሮች ለነ ኢሳያስ ለመስጠት ነው? አይ ግልጽ የሆነ አመለካከት ልናስበት ይገባል። ፋኖ ሲያየን ነው መምህራንን እንደዚህ እያደረግ ነው። እንደዚህ በምስሉ የምትመለከቷቸው ፑሻፕ እያሰሯቸው ነው። ስለዚህ አይ ለመምህር ክብር መስጠት ይሄ ነው ወይ? ለነገ ለመምህሮች እየሰጣችሁ ያሉ ክብር ይሄ ነው ወይ? እናንተ ነገ ሀገር ብትረከቡ ይሄን እያደረጋችሁ ምንድን ነው የምታስተምሩን? ጥያቄ ምልክት ማስቀመጥ እፈልጋለሁ። እነዚህ ታጋዮች ፋኖ ለምሳሌ መምህራን እንደዚህ ፑሻፕ እያሰሩ ተግባራቸውን በተግባር እያሳዩ ነገ ሀገር ቢሰጣቸው የመምህራን ክብር በዚህ ልክ አውርደው እያሉ ነገ ምን አይነት ለሀገር ልማት ይዘው እንደሚመጡ ማስቀመጡ ምንም የሚከብድ አይደለም። ግልጽ የሆነ ነገር ነው። እዚህ ጋር የዝን ስለ ቱርክ ቦሌ ላይ 3 ከቱርክ ሰራሽ ተዋጊ ጀቶች ገቡ እየተባለ በፋኖ ሶሻል ሚዲያ አንቂዎች እየተዘዋወረ እያዩት ነበረ። እነዚህ የሚገቡት ለማን ነው? ለሀገር ህልውና ጉዳይ ነው። ሀገራችን ከውስጥም ከውጭም እኛ እኮ ነው እየተዋጋናት ያለው። ከውስጥ ያሉ እነ ፋኖ ባዮች ተላላኪዎች እነ ሸኔ እነዚህ ናቸው። ሌላ የሚፈጥሩት እኮ ምንም ነገር የለም። ቢወግ ጥንቦጭ የትም አይደርሱም። በቃ የትም እንደማይደርሱ ግልጽ ማሳያ መንገድ ነው። ለዛ ደግሞ ከአዲስ አበባ ጎጃም ሲገባ 40 ጊዜ አንድ መኪና ይቀረጻል። 40 ጊዜ ህብረተሰቡ አሁን እያማረረ ነው ያለ። የኑሮ ውድነቱ እያማረረ፣ ይህን ደግሞ የኑሮ ውድነት እንዲሰቀል ያደረጉ ራሳቸው ፋኖዎች። ምንም በመንግስት ልናሳብብ የማይፈለግበት ተጨባጭ እያየን ያለ ይህን ነው። ለዚህ ማረጋገጫ ደግሞ ሰሞኑ በዛሬው ዕለት ይሄ በዱር ቤት ላይ የተያዘው ይሄ ነው። አለመጠን በላይ ሲሰበስብ ቀረጥ ሲሰበስብ የተያዘው። ስለዚህ ለኢትዮጵያ የሚበጃት ትክክለኛው ወደድንም ጠላንም አሁን ያለው ነው። ምክንያቱም ሰላም እንዲመጣ ካስፈለገ አገራችን ወደፊት እንድትሻገር ካስፈለገ እነዚህ ታጥቆ ወንድሞች መነጋገር፣ መደራደር፣ ወደ ልማት መዞር ያስፈልጋል። ሀዛ ውጭ ግን የሚመጣው ነገር ምንም ትክክለኛ ሊሆን አይችልም።
ለምሳሌ ማየት እንችላለን። ይህ መንግስት ለማን ነው መተው ያለበት? ለፋኖ ነው ወይስ ለሸኔ ነው? ፋኖን ይፈልጋለሁ ይላል፣ ሸኔ ይፈልጋለሁ ይላል፣ እንዲሁም ሌሎች አሉ። ህወሓትም እፈልጋለሁ ይላል። እስቲ ለማን ነው መሰጠት ያለበት? ለፋኖ ይሰጠው፣ ለሸኔ ይሰጠው ወይስ ለህወሓት ይሰጠው? ስለዚህ ሶስቶችም የተመሰረቱት በብሔር ስለሆነ አሁን ያለውን ፌዴራል መምረጣችን ግድ ይሆናል። ሀገር የምንወድ ሁሉ አሁን ያለውን መርጠን ከመንግስት ጎን መቆም ግድ አስፈላጊ ይሆናል። ምክንያቱም እነዚህ በጎጥ የመጡ ናቸው። ፋኖን ኢትዮጵያዊ ነው ይላል፣ ህወሓትም እኮ ኢትዮጵያዊ ነው ብሎ ነው ዛሬ የሚታገለው። ሸኔም ነገ እኔ ኢትዮጵያዊ ነው ነው የሚለው። ስለዚህ እነዚህ የዳቦ ታፔላ ለጥፈው በብሔር ተነስተው ሀገርን የሚጠቅሙ ሳይሆን ሀገርን የሚጎዱ። ስለዚህ ምርጫችን ለኢትዮጵያ የሚበጃት ተመቸም አልተመቸም አሁን ያለው መንግስት ኢትዮጵያ ሙሉ ሰላም እስኪመለስ አሁን ያለው መንግስት ያስፈልገናል። ይህ 100% ፋክት የሆነ ነው። ምክንያቱም ህወሓትን ብሰጠው ትናንት የነበረው እናውቃለን። ፋኖማን ብሰጠው ምን እንደሚፈጥርና ሸኔን ብሰጠው እንዲሁ። ስለዚህ ከነዚህ የተለየ ስለማያደርጉ ምርጫችን አሁን ያለው ነው። በሌላ ቪዲዮ እስክንገናኝ ቻው።